ሰላም ቤተሰቦች እንዴት ናችሁ? ውድ የወልቃይት ሚዲያ ተከታታዮች አሁን የምንገኘው በሰቲት ሁመራ ከተማ ላይ የመስቀል ዋዜማ ላይ ነው የምንገኘው። አሁን የምንገኘው በሁመራ አደባባይ ውስጥ ነው የምንገኘው። ሁመራ ከተማ በደማቅ ሁኔታ ነገ ለሚከበረው የ2018 ምክንያት በማድረግ በደማቅ ሁኔታ ዛሬ ተጀምሯል። አባታችንም በተለያዩ ማብራሪያ ሰጥተዋል። እሱም ይዘላችኋለሁ ከዚህ በኋላ አቀርብላችኋል። በሚገርም ሁኔታ በጣም ምርጥ ፕሮግራም ነበር። በተከታተሉት ጋብዛችኋለሁ። አመሰግናለሁ። መስቀል ከሌለ ሃይማኖት የለም። መስቀል ከሌለ በክርስቶስ ልደት የተጀመረው የማዳን ሥራ የተፈጸመው በመስቀል ነው። በመስቀል ደግሞ የተገለጸው ፍቅር ነው። በመስቀል የተገለጸው እውነት ነው። በመስቀል የተገለጸው ትህትና ነው። በመስቀል የተገለጸው ዝቅ ማለት ነው። ስለዚህ ሳምንት ይህ ሰላም የሆነው የመስቀል ምሳሌ ሰላም ካልፈለግ ነው ዛሬ ተኝቶ ማደር የለም። ሌባ ይበዛል፣ ጠማኛ ይበዛል። ያፈራነው የነገድነው በራሳችን መብላት አንችልም። ስለዚህ የሰላም በሩ ተዘግቷል። ሰላማችን እንድናገኘው ሰላማችን ፈልገን ቆፍረን እንድናወጣው ግን ምን ያስፈልጋል? የሚመራን ፊት ለፊት ሂዶ ቦታዋን የሚያሳየን ያስፈልገናል። እኛ ደግሞ ተከትለን ልንቆፍራት ይገባል። ዛሬ ቆፍረን ካላወጣነው እንዲሁ ቆስጠንጢኖስ ከልጇ ጋር እሌኒ ከልጇ ጋር ሁና መንግስት ንግስና ይዛ የመንግስትነት ስልጣን ወንበር ይዛ ህዝቡን አሰባስባ አንድ አድርጋ መስቀል አንድነት ነው የሚያሳየው። መስቀል እውነት ነው የሚያሳየው። መስቀል እውነት ፍቅር ነው የሚያሳየው። ሰላም በተወሰነ መልኩ ሰላም ስትባል ሰላም ብለን ስንጠራት በጣም ቀላልና ምንም ችግር የሌለባት የምትመስል ቃል ናት። ሰላም ግን ደግሞ ሐዋርያው ቅዱስ ጳውሎስ ሰላም እያላት ያለና አሁን እኛ የምናውቃት ሰላም በጣም የተራራቁ ናቸው። ሐዋርያው ቅዱስ ጳውሎስ ሰላማችን ያለው ከምን አንጻር እንደሆነ በምድርም በሰማይም ሰላም ጠፍቶ ሰላማቸው አጥተው በችግር በጭንቀት ተወጥረው የነበሩ ሕዝበ ክርስቲያን ሰላም ጠፍቶባቸው የነበሩ ሰላሙ መጥቶላቸው እንደሆነ ሲያበስር እርሱ ሰላማችን ነው ይላል። የሰላምን መንገድ ለሰበኩንና ላመላከቱን ለመምህራችን መምህር መጋቤ ሰላም እዚህ በበለጠ እድሜና ጤና ጨምሮ እግዚአብሔር አምላካችን እንዲሰጥልን አንድ ጊዜ ሞራል ሰጥልን። እንግዲህ ሰላም የምንሻ ሰዎች ማለት ነው። ለሰላም ፈላጊ ነው የተሰበከው። ሰላም የት እንዳለ ከዛሬ ጀምሮ ሰላም አድራሻው የት እንደሆነ በቅዱስ ቃሉ መሰረት ተነግሮናል። ሰላም የምትፈልጉ ሰዎች የሰላም ታፔላ፣ የሰላም አድራሻ ተነግሯችኋል። ወደዚያው መሄድ እንችላለን። እግዚአብሔር አምላካችን ሰላም ያድርግልን ሀገራችን። እንግዲህ መርሃ ግብሩ ያሉን መልእክታት ምንድነው? መርሃ ግብሩ በዚህ መልክ ተጀምሮ ተጠቃሏል። ከዚህ በመቀጠል የመስቀል መርሃ ግብር በሁለት ጊዜያት እንደሚከበር በ16 ማለትም በ16 እና በ17 እንደሚከበር ነው። ይህ የታወቀ ስለሆነ አብዛኛው መርሃ ግብሩ ወደ ነገ ስለሆነ ሰዓታችን ጠብቀን ጊዜያችን አክብረን በየቦታችን በየአቅጣጫችን እንድንመጣ። አሁን ዛሬ መርሃ ግብር ሲመራ አልነበራችሁም አብዛኞቻችሁ። ስለዚህ ሰዓቱ ተጠብቆ የዛሬ ሰዓት በአግባቡ ተጠቅመናል። ጠዋት ደግሞ 12 ሰዓት በዚሁ በመስቀል አደባባይ ላይ የአራቱ አድባራት አገልጋዮችና ምዕመናን ሁላችን ተገኝተን ሰዓታችንን በአግባቡ ከዛሬ ይልቅ ነገ ከባድ ነው። ምናልባት ፀሐይ ስላለበት ከወደፊታችን ፀሐይ ስለሚገጥመን ማለት ነው እና በሰዓቱ መጥተን ቃለ እግዚአብሔርን አድርሰን ክብረ በዓላችንን አክብረን የምንመለስበት ፈቃደኛና በእሽታ መንፈስ የተሞላ ስነ ልቦና ያድለን እግዚአብሔር። ከዚህ በኋላ ለጠዋቱ ነው ሰላምታ የሰጠናችሁ። በሰላም አድራችሁ በሰላም እንድትመለሱ እግዚአብሔር መንፈስ ቅዱስ እናንተ ጋር ይቆይ። ወደ ጸሎት ሁላችን ወደ ጸሎት በጸሎት ተጀምሮ መሆኑን አውቀው
ለመስቀሉ ክብር ሲሉ እሺ በእጅ ብለው እርቅ ይፈጽማሉ። ስለዚህ መስቀል የእርቅ ምልክታችን ነው ማለት ነው። መስቀል የእርቅ የሰላማችን ምልክት ነው። ምን አለ ሐዋርያው ቅዱስ ጳውሎስ ታዲያ? እርሱ ምናችን ነው አለ? ሰላማችን ነው። የኛ ሰላም መስቀል ነው። መስቀል ከሌለ ሰላም የለም። መስቀል ከተደበቀ ሰላም የለም። መስቀል ከጠፋ ሰላም የለም። የመስቀሉ መገኛ ደግሞ እኛ ሁላችን ተባብረን ማግኘት አለብን ተብሎ ዛሬ መስቀሉ ለማግኘት የተሰበሰቡበት ቀን ነው። ሌላው መስቀል የክርስትና ጌጣችን ነው ወይ ደግሞ ልብሳችን ነው መስቀል። ለዚህ ነው አባቶቻችንና እናቶቻችን ክርስቲያኖች የተባሉ ሁሉ አባቶቻችን ክርስቲያን የሆነ ሁሉ ከግንባራቸው ከእጃቸው በልብሳቸው ለብሰውት የክርስቶስን ፍቅር ለማሳየት የመስቀሉን ፍቅር ለማሳየት ከግንባራቸው ይነቀሳሉ፣ ከእጃቸው ይነቀሳሉ። ከአንተ በላይ ሌላ የለም ሲሉ ውበታችን ክብራችን አንተ ነህና ሲሉ እናቶቻችንም ልብስ አድርገው ይለብሱታል። ስለዚህ መስቀል ለእኛ ምናችን ነው? ሃይማኖታችን ነው፣ ምልክታችን ነው፣ የእርቅ ምልክታችን ነው። እንደገና ደግሞ የክርስትና ማንነታችን ነው ማለት ነው። ለዚህ ነው እንግዲህ መስቀል ጠላቶች ሲቀብሩት ዛሬ የተቀበረው መስቀል መንግስት መሪ ሆኖ ህዝቡና ካህናቱ ተከትለው ነው ቆፍረው ያወጡት። ዛሬ በእኛ የጠፋው ደግሞ ሰላም የለን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ አሁን ሰላም ጠፍቷል። ሰላም መግቢያዋ ጠፍታን እየተቸገር ነው። ሰው ወጥቶ መግባት ከብዶበታል። ጠዋት ወጥቶ ማታ ወደ ቤቱ የሚገባበት ሰዓት አይደለንም ያለ ነው። መስቀል ጠፍቷል። ዛሬ የሚያስፈልገን መንግስት ፊት ለፊት ሂዶ ሰላሙን እንዲያሳየን እንፈልጋለን። መንግስት ፊት ለፊት ይሄዳል፣ እኛ እንከተላለን፣ ቆፍረን እናወጣዋለን። ሰላሙ ያ ሰላም ቆፍረን ካወጣ ነው እኛ የተደበደበ መስቀል እውነት ነው። ተቆፍሮም በቆሻሻ ተጥሎበትም አይቀርም፣ ይቆፈራል። ቆፍረን እናወጣዋለን። ከወጣ በኋላ ደግሞ ሳይወጣ ግን ደግሞ አይቀራም። ሲወጣ ግን ደግሞ አንድ ሰው ብቻ አይደለም ያወጣው። ስለዚህ ምን አለ ቅዱስ ጳውሎስ? እርሱ ሰላማችን ነው አለ። ዛሬ የኛ ሰላም የሰላም ነገር ከብዶናል። ሰላም ሲባል ቀላል ነው በቃል ሲገለጽ፣ ግን ደግሞ በተግባር አይተነው ግን አሁን እየከበደን ሂዷል። ዛሬ ጠዋት ወጥቶ ወደ ቤት የሚመለስ የሰማነው ቃል እግዚአብሔር በልቦናችን ያሳድርብን። በሰላም የዋለ በሰላም ያሳድረን። ገጸ ምሕረትን ይመልስልን፣ ሰላምን ያወርድልን። ሀገራችን ኢትዮጵያ በሰላም በፍቅር በአንድነት በበረከት ይጠብቀን። ለዛሬ ዓመት በሰላም ያድርሰን። በዓላችን የሰላም የፍቅር የበረከት በዓል ያደርግልን። አምላክ አቡነ ዘበሰማያት እንበል። ስለዚህ ነው አምላክ ነው መድኃኒት ክርስቶስ ጠነዘሆም ለአዊነ ሐዋርያት ወለአዊነ ቀሳውስት ለዲያቆናት አጉርቱ አይማት አበስምኩሙ ኮኑ በቱሃነ ወንጽሐነ ይረሴን ይረሴክሙ ድለዋለ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ ነው 12 ጊዜ ወካዮ ጸጎኒ ኦአዊ ቀርሲስ በጸሎትከ ቅዱስ በዛህለተ መሐረነ ወዘይመጽቀ ነበን ትግዝእትነ ማርያም መሐረነ ክርስቶስ ወልከማሁ ኦ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ እግዚአብሔር ይፍታ። ማይሰራ ኃጢአት